ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ በተኩስ ምክንያት ከግብዣ መሃል በደህንነት ኃይሎች ተከበው ማምለጣቸው ተሰማ። በቀልድና በጨዋታ የተዋዛም ዓመታዊ የዋይት ሃውስ ጋዜጠኞች የራት ማዕድ ነበር። ትራምፕ ከአደጋው ተርፈው በማኅበራዊ ድረገጻቸው ላይ እንዳሰፈሩት ተኳሹ ተይዟል። በራቱ ላይ ታድመው የነበሩት የቢቢሲ ጋዜጠኞች ሲዘግቡ ከተዘጋጀው የራት ማዕድ ገና የመጀመሪያውን ኮርስ ሳላድ አፋችን ላይ ማድረግ እንደጀመርን መስታወት የተከሰከሰ የሚመስል ድምፅ ጆሮአችንን ሰነጠቀው። ሁላችንም የራት ጠረጴዛችን ስር አጎነበስን ብለዋል። ኋላ ላይ የፕሬዝደንቱ የደህንነት ጥበቃ አገልግሎት እንደገለጸው ከ7 እስከ 8 ጊዜ የተከታተለው የተኩስ ካካታ መሃል ፕሬዝደንቱ፣ ቀዳማዊት እመቤቷና ሁሉም ከፍተኛ ሰዎች ከአደጋው ስፍራ በፍጥነት እንዲወጡ ወይም እንዲሰወሩ ተደርጓል። የጎረስነው ከጉሮሯችን ሳይወርድ የራት ጠረጴዛችን ስር የእንብርክክ የፏደርንበት አፍታ እንደ ዓመት የሚቆጠር ነው ብሏል አንዱ። ስፍራው ዋሽንግተን ሂልተን ሆቴል እንደነበር ታውቋል። የዋይት ሃውስ ጋዜጠኞች ማኅበር የቦርድ አባል ኮስትሪ ሳብራማኒያም ለቢቢሲ ስትናገር በታወከው ራት የተኩስ አደጋ ምክንያት ከመላው ታዳሚ ውስጥ ግማሽ ያሉም ፈጥኖ ከጠረጴዛ ሥር አጎንብሶ ለመፏደድ ተገዷል፣ ፕሬዚደንቱን ጨምሮ ብላለች። ጋዜጠኛዋ ስትቀጥል ወደ ክፍሉ የኋላ በር በኩል ከአንድ ባልደረባዬ ጋር ሄጄ ቪዲዮ ለመላክ ስሞክር ራሴን በደህንነት ኃይሎች ወደ ውጭ እየተገፉም ከሚወጡ ሰዎች መካከል አገኘሁት። በመውጣት ላይ እንዳለውም አንድ የደህንነት አባል የራት ማዕዱ ወደ ወንጀል ስፍራ ተቀይሯል፣ ጥፉ ሲል ሰማሁ ብላለች። የመኪና መውጫው በሚገኝበት ጓሮ በኩል ወጣውም ስትላክላለች። በተኩስና በትርምሱ ጥቂት ደቂቃዎች መካከል ፕሬዚደንታዊ አጀብ እየተከታተለም ከስፍራው እብስ ብሏል፣ ወደ ዋይት ሃውስ ተመልሷል። ከዚያ በኋላ ሁኔታው ትንሽ ዘና ያለ መንፈስ ተላብሶም ዙሪያው ከፍተኛ ቁጥር ባለው ከአናቱ አብለጭላጭ የፖሊስ መኪናዎችና የፖሊስ አባላት ተወረረ ትላለች። በደህንነት ኃይሎች ፈጣን የከለላ ሽፋን ከስፍራው በፍጥነት እንዲወጡ ከታጀቡ መካከል ባለቤቷ በዩኒቨርሲቲ ቅጥር መድረክ ላይ በተኳሽ የተገደለው የወግ አጥባቂ ተጽዕኖ አሳዳሪ ቻርሊ ኪርክ ባለቤት ኤሪካ ኪርክ አንዷ ነበረችም። አይኖቿ በእንባ ተሞልቶ ነበር ብላለች ሳብራማኒያን። የዋይት ሃውስ ጋዜጠኞች ማኅበር የቦርድ አባሏ ሳብራማኒያን እንዳለችው ደብር በጥብጡ ተኳሽ የራት አዳራሹን ታዳሚም መበጥበጥና መበተን ቢችልም ወደ ውስጥ መግባት ሳይችል ከውጭ እንዳለ በቁጥጥር ውለዋል። በትርምሱ ምክንያት ትከሻና ደረተ ገላጣም ዘርፋፋና ገላ ጠበቅ የለበሱ ወይዛዝርት ጋዜጠኞችና ታዳሚዎችም ከሆቴሉ ውጪ ለነበረው ብርድ ተጋልጠዋል። ኋላ ላይ እንደተረጋገጠው ድንገቱ የተፈጠረው አንድ መሳሪያ የታጠቀ ሰው እስከነ መሳሪያው የብረት መቆጣጠሪያውን አልፎ ለመግባት ሲሞክር ነው። ፕሬዚደንት ዶናልድ ትራምፕ ከድንገቱ በኋላ በዋይት ሃውስ በጠሩት ጋዜጣዊ መግለጫ ሲናገሩም ከአዳራቹ 20 ወይም 22 ሜትር ርቀት ላይ ነበረ ብለዋል ለመግባትና ለመተኮስ የሞከረው ግለሰብ። የፎክስ ኒውስ ጋዜጠኛና የዋይት ሃውስ ጋዜጠኞች ማኅበር ቦርድ አባል ጃኪ ሄንሪዬ በኤክስ ገጿ ስትጽፍ ከአደጋው ይጠበቁ ዘንድ ወደ አጠገብ ሌላ ክፍል ተወስደው የነበሩት ፕሬዚደንት ዶናልድ ትራምፕ እራቱ እንዲቀጥል ቢፈልጉም ሕግ አስከባሪዎች ግን እንዲወጡ አሳምነዋቸዋል ብላለች። ብዙዎቹ ጋዜጠኞች ካንዣበበባቸው አደጋ ለመውጣት ጠረጴዛ ስር በአራት እግራቸው ከ5 ደቂቃ ላላነሰ ጊዜ መፏደድ አስፈልጓቸው ነበረ። ቀና ስንል ፕሬዚደንቱ የነበሩበት መድረክ ጭር ብለዋል ሁኔታውን ሲያስረዱም። የእንጀራና የደመነፍስ ጉዳይ ሆኖባቸው ጋዜጠኞቹም በሳላድ ደረጃ የከሸፈ ራታቸውንና የፕሬዝደንቱን ሦስተኛ የግድያ ሙከራ እውነታ ወደ መዘገብ ሥራ ገብተዋል። ማንነቱ በውል ያልታወቀው ጠንቀኛ ሰው በቁጥጥር ስር ውሏል።
ወደ 2500 ተጋባዦች ነበሩ። ብዙዎቹ ጆሮአቸው ላይ ሞባይል ደግነው ራቱ ይቀጥል ወይም በዛው ይቋረጥ ለማወቅ ሲጠባበቁ ነበረ ከውጭ ተብለዋል። ትራምፕ በመልእክታቸው ተጠርጣሪው ተይዟል፣ ሁነቱ መቀጠል አለበት ብለው ጽፈዋል። ይሁንና አሉ በዛው ጽሑፋቸው ትራምፕ ታዳሚዎች በዚህ ሁኔታ ክፉኛ በተረበሹበትና በተደናገጡበት ሁኔታ ሁነቱ የመቀጠል ዕድሉ ትንሽ ነው ሲሉ አክለዋል። ትራምፕ የነበረውን ሁኔታ ሲገልጹ በ2024 ሐምሌ በኢትዮጵያ 2016 ፔንስልቫኒያ ባትለር በተባለው የቅስቀሳ መድረክ ላይ አንድ ጥይት ጆሮአቸውን ከባጠችበት የግድያ ሙከራ ጋር አመሳስለውታል። እንደዚሁም ፍሎሪዳ ማርላጎ በሚገኘው የስፖርት ማዘውተሪያ ቦታቸው ላይም ያደፈጠ ጠንቀኛ ሊገድላቸው ከነበረው ሁኔታ ጋር አነጻጽረውታል። የ30 ዓመት ዕድሜ ያለው ጎልማሳ የካሊፎርኒያ ነዋሪ መሆኑ ታውቋል። እሱ በቁጥጥር በዋለበት ሰዓት ላይ እዛው ካሊፎርኒያ ደግሞ መኖሪያ አፓርትመንቱ ተፈትሿል ተብሏል። በፍተሻው ምን ሊያዝ እንደቻለ አልተገለጸም። አንድ የደህንነት አባል የደረት መከላከያው ላይ ተመቶ ሆስፒታል መወሰዱ ታውቋል። ትራምፕ በዋይት ሃውስ በጠሩት ጋዜጣዊ መግለጫቸው የብረት መፈተሻውን ጥሶ ለመግባት የሞከረው ሰው ብዙ መሳሪያዎችን ታጥቆ ነበር ብለዋል። ጎበዝ ያሏቸው የደህንነት አባላት ተረባርበው በመጣል ሊቆጣጠሩት መቻላቸውንም ገልጸዋል። የከሸፈውን እራት የታደመች ኤሪን ታይማን የተባለች ወይዘሪት ወይም ወይዘሮም አንድ ጠመንጃ ያገለደመና ትከሻው ላይ ማጋዚን ወይም ካርታ አገልድሞ ያየችው ሰው ተመቶ ወደቀ ብላለች። 3 ጥይት ሲተኮስበት አይቻለሁ ብላለች። በቁጥጥር ስር የዋለው የ30 ዓመት የካሊፎርኒያ ነዋሪ ነው። ጋዜጠኛዋ እንደገለጸችው በ3 ጥይት ከተመታ በኋላ ነው በቁጥጥር ስር የያዙት፣ ወይም ቆስሎ ነው የተያዘው ማለት ነው። ኢሳያስ እንደሰማው እንግዲህ ፕሬዚደንቱ በጋዜጣዊ መግለጫቸው ይህን ነገር መደጋገሙን አንስተው ልዩነቶቻችንን እንፍታ ብለዋል። ዓለም መቼስ ፕሬዚዳንት ዶናልድ ትራምፕ ላይ በዚህ ሰዓትና በዚህ ወቅት የግድያ ሙከራ ተደረገ ማለት መቼስ ለትርጉም በጣም ነው የሚጋለጠው። የገዳዩ ዜግነት ታውቆ ይሆን? ዓለም ምናዊ ነው? ዓላማውስ የተነገረ ነገር ካለ ምንድን ነው? ቅድም እንዳነሳኸው ለ3ኛ ጊዜ ነው የግድያ ሙከራ አሁን እየተደረገባቸው ያለውና እነዚህ ነገሮች መደጋገማቸው በራሱ ልዩ ትኩረት አይወስድም ወይ? ኖ፣ መደጋገሙ በግልጽ አንድ ነገር ያሳያል። ምክንያቱም የግድያ ሙከራዎቹ 3 ናቸው። በ2 ዓመት ውስጥ 3ኛ ሙከራ ነው ይሄ።